02 መጥቷል 03 ሁሉም መጥቷል ኦኬ ዛሬ ምን እንነጋገረው አዲስ ነገር የለም ስለ ዓላማችን ብዙ ጊዜ ስናወራ መጥተናል ይሄ እንደ አዲስ ዛሬ የምናነሳው ነገር ነው እኛ ለስብ ይወጣኝ ነበር ታገኛችሁ አይደለም እንዴ አዎ ይሄን ዓላማ ይዘን ብዙ ስራ ስንሰራ የመጣ ሰዎች ነን ለማንኛውም አጋር ድርጅቶቻችን በየራሳቸው ግንባር ፈጥረው ውጤታማ የሆኑ ድልን እየተጎናጸፉ ይገኛሉ እንኳን ደስ አላችሁ ዛሬ ደግሞ ለኛ የተሰጠን በቅርብ ጊዜ ደሴን እንደምናጠቃ ነው በጣም አሪፍ ደሴን እናጠቃለን ስለ ደሴ ማጥቃት ከዚህ በፊት አስቀድሜ ላኩት ያን መረጃ ነበርና መጥቶ ስለ መረጃ ይሰጣናል እሱ ከመምጣቱ በፊት ግን አንዳንድ ነገር መነጋገረው መጣ በጣም አሪፍ እንዴ ነው ሰላም ናችሁ ሰላም ናችሁ እስቲ አንተን ተጠቅ ነበርና አንዳንድ ነገር ያወራ ነበር እስቲ ስለላኩት ጉዳይ ቀድመ በደብዳቤ መልክም የላከው አለ ግን አሁንም እስቲ ስለ ደሴ ያለው ነው ተነገረኝ ስለዚህ ያው እኔ በዚያ አካባቢ ማለት ነው ብዙ ቆይቻለሁ ከሲቪሎች ጋርም ሁኔ ቆይቻለሁ አብዛኛው ጊዜ ማለት ነው በዚያ አካባቢ የነበረው ደርግ የሚያደርገው ግፍና በደል በጣም የሚያሳዝንና አስቀያሚ የሆነ ነገር ነው ማለት ነው በአብዛኛው ተማሪዎች በዩኒቨርሲቲ በሚወጡበት ሰዓት ሰላማዊ ሰልፍ በሚያደርጉበት ሰዓት እያነቀ አፈታ ያርገው ወደ እንትና ቀይ ሽብር እያለ እየለጠፈ እየገደላቸው ነው ያለ እናት አባት ልጅን ብለው ሲሄዱ በቁም ባሉበት ከነሱ ጋር እየጨመረ ከፍተኛ ግፍና ጭቆና እያደረሰ ነው ያለው በዚህ የተነሳም ተማሪዎች በሙሉ ወደ በረሃ ገብተን እንታገላለን እያሉ ባለፈው የሚመጡ ተማሪዎች አሉ ወደ እናንተ የላኳቸው አሁንም በአብዛኛው ተማሪዎች በሙሉ በየጫካው እየመጡ ነው እኔም ብዙ መዝግብ ተስማቸው ይያቸው የመዝግብ ያስኳቸው አሉ ከፍተኛ በደልና ጭቆና እየበዛ ስለሆነ ህብረተሰቡ በጣም አጠቃላይ ስቃይ ላይ ነው ያለው በዚህም የተነሳ እኔም በዚህ አካባቢ አሁን ደግሞ ስመጣ ወደ ደሴ አካባቢ ወደ ካምፑ ተንቀሳቅሼ ነበር ጥበቃ አካባቢ የተለያየ ቢደበድቡኝም ጫና ይበዛም ግን መረጃ ብሎ የለቃለና እንትን ያለ ነገር የለም አብዛኛውን ጊዜ ደሴ የነበረው በአራት አቅጣጫ ጥበቃ በሶስት ቦታ አለ ደሴ ካምፕ ላይ ገብቻለሁ በምዕራብ በሰሜንና በስከ ደቡብ አካባቢ ነው ሶስት ጥበቃ ያለ በስከ ምስራቅ አካባቢ ከበስተጀርባ ጥበቃ የላቸውም አብዛኛው ክፍት ነው ያለው እናንተ ደግሞ ዋናው ክፍት ቦታ ከዚያ በሆኑን አይታችሁ የራሳችሁ ሲስተም ተጠቅማችሁ ከበስተጀርባ ክፍት እንደሆነ ይሄንን አረጋግጫለሁ በውስጡ የነበረው ደግሞ ሰራዊቱ ደግሞ ውስጥ ላይ እርስ በርስ ግጭት እየፈጠረ ነው ያለው አብዛኛው ሰራዊቱም ወደ እየፈለሰ ነው ያለውና ውስጥ የተለያየ ነገር አለ ይሄ ደግሞ የነሱ ክፍተት ለኛ ጥሩ ነውና እስካሁንም ድረስ ታረጉ መጣችኋል አሁንም በጥሩ ሁኔታ ትወጣላችሁ ነው ማለት አዲስ አበባም የወቀጥላለው መረጃና አዲስ አበባው ነው ተጠብቃችኋለሁ በጣም አረፍ ካለው ሰዓት አኳያ ብዙ ምን ነገረው ነገር የለም ያው ካምፑ እኛ እንደመሪ ብዙ ነገር አወርታ እንደ ደርግ ዝም ብለን ዘለን እንዋቀም ጥናት አደርገን ነው ስለዚህ በጥናታችን መሰረት መረጃውን ባደረሰው መሰረት የካምፑ ሁኔታ ብቻ ነው የምንነጋገረው የተሰጠን ግዳጁን በውጤታማ ለማጠናቀቅ ካምፑን በምን አይነት መንገድ ነው የምናጠቃው የሚለው ነገር በካርታ ላሳያችሁና በመጀመሪያ ካርታው ካምፑ አቀማመጡ አራት ማዕዘን ነው አራት ማዕዘን መቼስ የሚጠፋ ሰው የለም አራት ማዕዘን ነው ያው በውስጡ ብዙ ከባድ መሳሪያዎች እንደሚገኙ መረጃ ያሳያል እያንዳንዱ በዚህ ካምፕ ውስጥ ያለ ከባድ መሳሪያ እዛው ማስቀረት አለብን ከቻል ደርግ እንደ መረጃው መሰረት ከሆነ ገትሮ ዘክበብ ነው ሙሉ ገትሮ ከተማ ከሴት ጋር ነው ሙሉ እንጂ እዛው መሳሪያ ስር ያለ ጦር የለም ስለዚህ ከቻል መሳሪያ ባጅ እናስገባለን ካልቻል እየደመሰስ ነው መሳሪያችን ድልን በራሳችን እናደርጋለን እና አገባቡ የሆነው 01 በስተጀርባ ከካምፑ በስተጀርባ 01 ትገባለህ 02 እየሰማኝ ነው አንተ ደግሞ በስተግራ በኩል ትሆናለህ 03 እየሰማኝ ነው አንተ ደግሞ በስተቀኝ ከከተማው በኩል አድርገህ ትገባለህ 01 ቶክስ ይጀምራል 01 ቶክስ ከጀመረ በኋላ 02 እና 03 ካምፑ ከበባ ታደርጋላችሁ ካምፑ ከበባ ይደረጋል እዛው ካምፑ ውስጥ ያለ አንድ የተሰበረ ብረት ራሱ ይሄ መውጣት የለበትም እዛው እናስቀራለን ግልጽ ናችሁ በግዳጁ ላይ አስተያየት አለኝ ወንድ ጥያቄ ላይ መልሶ አለ የለም በጣም አሪፍ በነገርኳችሁ መሰረት ጥይት ደግሞ አጠቃቀማቸው ከዚህ ፊት እንዳደረግነው ነው አንድ ጥይት ለአንድ ጠላት ግልጽ ናችሁ አዎ አንድ ሰበል ደሴ ውስጥ እንደሚኖር ይታወቃል አንድ ሰበል በደሴ አካባቢ ላይ መሞት የለበትም ህዝባችን በጥሩ ውጤታማ እኛን እየጠበቀ ነው ያለው በነገርኳችሁ መሰረት ቁጭ ብለን እናወራ ከሰሰለ እየሄድንም አንዳንድ ነገር ምስል ችግር ከተፈጠረ እያስተካከልን እንሄዳለን አሁን በነገርኳችሁ መሰረት ወደ አሰላላፋችሁ ከተማ አንተ ሄድና እዛ አዲስ አበባ ሀምሳ ላይ ካርገጠዋለህ በለ እስከ 6 ሰዓት ጥንቃቄ እየተንቀሳቀስ ተከታተል ሰምቻለሁ ቀጥላለሁ 01
አቤት አቤት ይሰማል። 01 ይሰማል? አዎ ይሰማል። በጣም አሪፍ በጣም አሪፍ። ተጠግታል? አዎ ተጠግቻለሁ ደርሻለሁ። ሬዲዮ ይቆራረጣል። በጥሩ ያዝ አድርገህ ተናገር። 02 አቤት አቤት ይሰማኛል። አዎ ተጠግታል? አዎ ተጠግቻለሁ። ያው ቀረገኛለሁ። 03 በተማሳይ ንገረኝ ቶሎ በል። አሎ ተጠግቻለሁ። እሺ መቀጠል ትችላለህ። ቀስ ብላችሁ አንድ እግር በመረት እያደረጋችሁ መጠጋት ትችላላችሁ። 05 ይሰማል? ይሰማኛል 01 ደርሻለሁ። ማጥቃት መጀመር እችላለሁ። በጣም አሪፍ 01 ለማጥቃት ተዘጋጅቷል እና 02 እና 03 ዝግጁ ናቸው? በጣም አሪፍ 01 ተኩስ ትጀምራለህ። 02 እና 03 በግራ በቀኝ የሆነች ኮሱ እንደጀምሩ። በተለይ ወደ 03 በከተማ በኩል ያለው አጥፎ ወደ ከተማ እንዳይገባ ጥንቃቄ አድርግ። ተኩስ 01 መቀጠል ትችላለህ። ራምስ ይሰማል? ይሰማኛል 01 ቀጥል። ካምፑ ሙሉ በሙሉ ተቆጣጥረናል። አሪፍ 03 ቀጥል 03 አዎ ካምፑን ሙሉ በሙሉ ተቆጣጥረናል። 01 ማን ነው አለው። በጣም አሪፍ ሁኔታ ነው የተጠናቀቀው ውጊያው። 02 02 አዎ የተሰጠኝ ቀጠና ተቆጣጥሬዋለሁ። አብዛኛው መሳሪያዎችን ለቆ ነው ሄደው ሌላ ያየኝ ነገር የለም። እሺ